ጣፋጭ ተረቶችን ሰብስክራይብ ያደረጉ አዳዲስና ጣፋጭ ተረቶችን ያገኙ። ጣፋጭ ተረቶች ሰብስክራይብ። ልዕልቷና ፓሮቱ። ከረጅም ዘመናት በፊት አንድ ትልቅ ግዛት ነበረ። የግዛቱ ስምም ቬላራ ይባል ነበር። ታዲያ በዚህ ግዛት ውስጥ የምትኖር አንዲት ኤቨሊና የተባለች ልዕልት ትኖር ነበረ እና የኤቨሊና እናትና አባት ልጃቸው ምድር ላይ ካለ ምንም ነገር አስበልጠው ይወዷት ነበር። የግዛቱ ቤተ መንግስት ከሚያንጸባርቅ ድንጋይ ከመሰራቱ በተጨማሪ በልዩ ልዩ አበቦች ያጌጠ ነው። በቤተ መንግስቱ ውስጥም ውብ አዕዋፋትና ቢራቢሮዎችን ማየት የተለመደ ነው። ልዕልቷ ኤቨሊና ምድር ላይ ሰዎች እንዲኖራቸው ከሚመኟቸው ነገሮች እንደ ዕንቁ ጌጣጌጥ፣ ውድ ነገሮች ሁሉ ነበሯት። ግን ከምንም በላይ ልዕልቷ ደገኛ ልብ ነበራት። አንድ ቀን ወንድሟ ልዑሉ ሊዮን ለአደን ለመሄድ ይነሳል። ልዕልቷም ኤቨሊና ተፈጥሮን ስለምትወድ ስለምታደንቅም ወደ አደን መሄድ እንደምትፈልግ ትነግረዋለች። ግን ልዑሉ እንደማትችል ነገራት። ወንድሟን መወትወት ያላቆመችው ልዕልቷ በስተመጨረሻ ወንድሟን እንድትሄድ ይፈቅድላታል። እሺ ካልሽ፣ ግን ከአጠገቤ ላትርቂ ቃል ከገባሽልኝ ብቻ ነው ትንሿ እህቴ አላት። እናም በዚህ ተስማምተው በፈረሶቻቸው ላይ ተጭነው ወደ ጫካው አመሩ። ደኑ እጅግ የሚያምርና መንፈስን የሚማርክ ነው። ወደ ጫካ ውስጥም እንደደረሱ ልዑሉ ለአደን የሚሆን እንስሳትን ይፈልግ ገባ። ኤቨሊና በወፎች ዝማሬ ትዝናና ነበረ። ነገር ግን በዚህ መሃል የአንድ የተጎዳ ወፍ ድምፅ ትሰማለች። እየተቻኮለችም ወደ ወፉ ታመራለች። በደረሰችም ጊዜ አንድ የተጎዳ ፓሮት መሬት ላይ ተዘርሮ ነበረ። ክንፎቹም ክፉኛ ተጎድተው ይደሙ ነበረ። ፓሮቱ ለመብረር ቢሞክርም ግን አልቻለም። ልዕልቷም ምንም አናደርግለት ከሆነ መሞቱ ነው አለች ተንሰቅስቃ ማልቀስ እየጀመረች። እንዴ ወፍ እኮ ነው፣ ደግሞ ተፈጥሮ እራሷ መላ አታጣም አለ ልዑሉ። ተፈጥሮ እኛ እንድናዝን እንጂ ግድለሽ እንድንሆን አላዘዘችንም ብላ ወደ ቤተ መንግስቱ የተጎዳውን ፓሮት ወሰደችው። በቤተ መንግስቱም ልዩ እንክብካቤን ታደርግለት ጀመር። ጠዋትና ማታ ቁስሉን ታጸዳለት ነበር፣ ትመግበውም ነበረ። በዚህ ምክንያት በአጭር ጊዜ ነው ፓሮቱ ያገገመው። የፓሮቱንም ስም ልዕልቷ ካይ ብላ ሰየመችው። ከዛን ቀን አንስቶ ፓሮቱ ካይ ከልዕልቷ ትከሻ ላይ አይወርድም ነበረ። ንጉሱም ቢሆን በልጁ ልበቀናነት ኩራት ተሰምቶታል። ኤቨሊናም ጥሩ ወዳጅ ነበር ያገኘችው። ፓሮቱ ካይ ከምንም ጊዜውም የበለጠ አጫዋቿና ጓደኛዋ ሆነላት። ልዑሉም አሁን ላይ የዛን ቀን ያደረገው ልክ አለመሆኑን አምኗል። ግድ የለሽ መሆኔ ልክ አልነበረም። ከልብሽ ይቅርታ እንደምትይኝ ተስፋ አደርጋለሁ የኔ እህት። በሚገባ እንጂ የኔ ልዑል፣ ይቅር ብዬሃለሁ። ግን ከዚህ በኋላ የተጎዳ እንስሳ ካገኘህ እንደምትረዳ ቃል ከገባህልኝ ነው። ቃሌ ነው እህቴ። መልካምነት ደካማ አያስብልም አያደርግምም። ይልቁኑ መንፈሰ ጠንካራ እንድንሆን ያደርጋል እንጂ።